Foreign Service Institute, Amharic Basic Course, Unit 35, Basic Sentence for Learning. ዕቃውን መቼ ይልኩልኛል? ማስረከብ ለሁሉም ነገር። አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክብዎት እችላለሁ። ለሁሉም ነገር ስልክ እደውልልዎታለሁ። ቀብድ መረከብ። እንግዲያስ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ። የቀረውን ግን ዕቃውን ስረከብ እከፍልዎታለሁ። ደረሰኝ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ መለኪያ። እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች ዕቃዎች ማየት ይፈልጋሉ? ወጥ ቤት። እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። አስታወሰ ማስታወስ፣ ያስታውሳል። ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለዎታለሁ። እሺ፣ ደስ ይለኛል። ዕቃውን መች ይልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክብዎት እችላለሁ። ለሁሉም ነገር ስልክ እደውልልዎታለሁ። እንግዲያስ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ። የቀረውን ግን ዕቃውን ስረከብ እከፍልዎታለሁ። እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች ዕቃዎች ማየት ይፈልጋሉ? እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለዎታለሁ። እሺ፣ ደስ ይለኛል። ዕቃውን መች ይልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክብዎት እችላለሁ። ለሁሉም ነገር ስልክ እደውልልዎታለሁ። እንግዲያስ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ። የቀረውን ግን ዕቃውን ስረከብ እከፍልዎታለሁ። እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች ዕቃዎች ማየት ይፈልጋሉ? እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለዎታለሁ። እሺ፣ ደስ ይለኛል። አምላክ ሥራህን ይክፈልህ። ለአገራችን ያብቃን። ማብቃት። መንገዱ መኪናውን ያሸጋግራል። አሸጋገረ። ማሸጋገር። ያሸጋግራል። ዛሬ የልደት በዓልን አከበርኩ። በትንሣኤ ማግስት ወደ አሜሪካ ሄድኩ። አቶ ዮሐንስ ብዙ ጠላቶች ነበሩት። አባቴ በጣም ቸር ሰው ነው። በኢትዮጵያ ውስጥ ብዙ አውራ ጎዳናዎች ይሰራሉ። አውራ ጎዳና። አባትህ ስንት የልጅ ልጆች አሏቸው? 15 ወንድና ሴት የልጅ ልጆች አሏቸው። ይችን መኪና ብገዛ ጥንካሬ ያላት ይመስልሃል? አዎ፣ በጣም ጥንካሬ ያላት ይመስለኛል። ወደ ባንክ ለመሄድ ምቹ ጊዜ አለዎ? ነገ እንደሆነ ነው እንጂ ዛሬ የለኝም። ነገ እርግጠኛ ወደ አገርሽ የምትሄጅ ይመስልሻል? ምናልባት እሄድ ይሆናል። ከእኛ ጋር ወደ ሐኪም ቤት መሄድ ትፈልጋለች? አሁን የምትሄድ አይመስለኝም። መኪናህን ስትሸጥ ተጐዳህ? የለም፣ አልተጐዳሁም። አዲስ ከተማ ውስጥ ብዙ ደንበኞች አሉህ? 2 ብቻ ናቸው። የአዲስ አበባ ሕዝብ ብዛት ስንት ነው? ቁጥሩን አላውቅም። ከእነዚህ መኪናዎች መካከል የትኛው ጠንካራ ይመስልሃል? አላውቅም። ከለማ ጋር ስለምን ተከራከራችሁ? ስለ መኪናው ዋጋ ተከራከርን። ዝቅተኛው ክፍል ውስጥ ስንት ተማሪዎች አሏችሁ? 50 የሚሆኑ ተማሪዎች አሉን። ከትምህርት ቤት ያገኘኸው ገንዘብ አነሰህ? የለም፣ አላነሰኝም። የለማን መኪና ወስደህ አስረከብኸው? የለም፣ ገና አላስረከብሁትም። እንድትሰጣቸው የሰጡህን ገንዘብ ለሁሉም ሰጠሃቸው? ለግማሾቹ ብቻ ሰጠኋቸው። ለሆቴሉ ክፍል ቀብድ ሰጠህ? አዎ፣ 10 ብር ሰጥቻለሁ። የአሜሪካ መንግሥት ለኢትዮጵያ መንግሥት ገንዘብ መስጠቱን ሰምተሃል? አዎ፣ ሰምቻለሁ። ገንዘቡን ስትቀበል ደረሰኝ ሰጠኸው? አዎ፣ ሰጥቼዋለሁ። ምሳህን በሳህን ላስቀምጥልህ? እሺ፣ አስቀምጭልኝ። ወይዘሮ አልማዝ ሹካ፣ ቢላዋና ማንኪያ ገዛች? የለም፣ ነገ እገዛለሁ አለችና ወደ ቤቷ ሄደች። 1 ብርጭቆ ውሃ ትፈልጋለህ? አሁን አልፈልግም። የሚሰጥህን አረቄ በመለኪያ መለካት ይፈልጋል? አዎ፣ ይመስለኛል። ከአዲስ አበባ የመጣውን ዕቃ መቼ መረከብ ትፈልጋላችሁ? ዛሬ ከሰዓት በኋላ መረከብ እንፈልጋለን። ወጥ ቤት የተቀመጠችዋ ሴትዮ ስም ማን ነው? አልማዝ ነው። ከበደ ስምህን አስታወሰው? የለም፣ አላስታወሰውም። የዛሬ ሳምንት ወደ አገራችሁ መሄድ ትፈልጋላችሁ? አዎ፣ እንፈልጋለን። ወይዘሮ አልማዝ ወላጆቿን ጠየቀቻቸው? የለም፣ አልጠየቀቻቸውም። ሆቴል ውስጥ ጥሩ ምግብ ቤት አለ?
አዎ፣ በጣም ጥሩ ምግብ ቤት አለ። የሆነው ሆኖ ነገ እኛ ቤት ትመጣላችሁ? የለም፣ ነገ መምጣት አንችልም። ወደ ጎጃም የሚወስደው አውራ ጎዳና ተሰርቷል? የለም፣ ገና አልተሰራም። አገረ ገዡ በጣም ቸር ሰው ይመስሉሃል? አዎን፣ በጣም ቸር ሰው ናቸው። ጠላትህን ትወዳለህ? አልወድም። የትንሣኤ በዓል መቼ ነው? የነገ ሳምንት ነው። ልደት መቼ ነው? በታኅሳስ 29 ቀን ነው። ዝናቡ ዘንቦ ማብቃቱ ነው? የለም፣ ገና ይዘንባል። ሰዎቹ ሰርተው አበቁ? የለም፣ ገና ይሰራሉ። ስንት አውራ ዶሮዎች አሉህ? 10 የሚሆኑ አሉኝ። በጎዳናው ላይ ሰው ይሄድበታል? የለም፣ አይሄድበትም። እስከ መስከረም የሚያሻግርህ ምግብ አለህ? አዎ አለኝ። በአውራው ጎዳና ላይ ብዙ መኪናዎች አይተሃል? 30 የሚሆኑ ትልልቅ መኪናዎች ወደ አዲስ አበባ ሲሄዱ አይቻለሁ። ወንድምህ ቸር ሰው በመሆኑ ሰው ሁሉ ይወደዋል? ቸር መሆኑን የሚያውቁ ሰዎች ሁሉ ይወዱታል። ለጠላትህ ቸር ብትሆን ምን ታገኛለህ? ብዙ ወዳጆች አገኛለሁ። ወንዙ በክረምት ያሸጋግራል? የለም፣ አያሸጋግርም። ናራቲቭ ድርሰት ነጋዴው ወደ ጎጃም ለመሄድ መኪናውን ያስጭናል። ማስጫን አልጋው ከተገዛ በኋላ ወዲያው ወደ አቶ አለሙ ቤት ለመውሰድ አልተቻለም። ምክንያቱም አቶ አበበ ለጊዜው የሚረዳው ሰው በአጠገቡ ስለሌለ ነው። በማግስቱ አቶ አበበ አልጋውን በመኪና አስጭኖ ወደ አቶ አለሙ ቤት ላከው። በመጀመሪያ አቶ አለሙ ግማሹን ዋጋ እንደ ቀብድ ከፍሎ ስለነበር የቀረበትን ገንዘብ አልጋውን ሲረከብ ከፈለ። ከዚያ ጊዜ ጀምሮ አቶ አለሙና አቶ አበበ በጣም ስለተዋወቁ አቶ አለሙ የሚገዛውን ዕቃዎች ሁሉ ከአቶ አበበ ሱቅ ይገዛ ነበር። ከዚህም በላይ ጓደኞቹን ሁሉ እያመጣ ከአቶ አበበ ጋር ስላስተዋወቃቸው አቶ አበበ ብዙ ደንበኞች አገኘ። ጥያቄዎች። አቶ አለሙ አልጋውን ወዲያው ለምን አልተረከበም? አቶ አለሙ አልጋውን መቼ ለማግኘት ቻለ? አቶ አበበ አልጋውን በምን ላከው? መጀመሪያ አቶ አለሙ የከፈለው ገንዘብ ምን ይባላል? አቶ አበበና አቶ አለሙ እንዴት ተዋወቁ? አቶ አለሙ ዕቃውን ሁሉ የሚገዛው ከየት ነበር? አቶ አበበ እንዴት ብዙ ደንበኞች ለማግኘት ቻለ? የቤት ዕቃህን የምትገዛባቸው ሱቆች ስንት ናቸው? This is the end of Unit 35.